ከደቡብ ወሎ የመካነ ሰላም ከተማ በማለዳ ተነስተን ወደ አባይ በረሃ በሚወስደው መንገድ ጉዞ ጀምረናል። 27 ኪሎ ሜትሮችን ተጉዘን በተራሮች መሃል ከምትገኝ አንዲት አነስተኛ መንደር ደርሰናል። እዚህ የመጣነው ከአንድ ገጣሚ አርሶ አደር ጋር ቆይታ ለማድረግ ነው። ገጣሚ ስል ማረሻና ድግርን በወገልና ጥቅር ታዋደው ሞፈር ይገጥማሉ ማለት አይደለም። ቃላትን አዋህደው ስንኝ ይቋጥራሉ ማለት እንጂ። በደቡብ ወሎ ዞን የቦረና ወረዳ 019 ቀበሌ ያኖ መንደር ነዋሪ ናቸው አቶ አለልኝ ለማ። ፊደላትን አልቆጠሩም፣ አልተማሩም። በአንድ ወቅት የጀመሩትን መሰረተ ትምህርትም ቢሆን አልገፉበትም። ከአማርኛ የፊደላት ዝርያ በውል የተዋወቁት ስማቸውን ለመጻፍ ከሚጠቀሙባቸው ጋር ብቻ ነው። ስም ከመጻፍ ያለፈ የማንበብም ሆነ የመጻፍ ክህል የላቸውም። ሆኖም ግን ተፈጥሮ የቸረቻቸው የጥበብ ልቦና ባይማሩም ገጣሚ ከመሆን አላገዳቸውም። በአንድ ጉዳይ ላይ ካውጠነጠኑ ከመንደራቸው በታች እንደሚገኘው የወንዝ ጅረት ቃላቱን በወጉ እየሰደሩ ከአንደበታቸው ያፈሷቸዋል። የግጥም መድብል ባያሳተሙም ከታወቀ የጥበብ ድግስ ላይ ተገኝተው ግጥም ባያቀርቡም ከይታቸው የሚመዘዙት የስንኝ ዘለላዎች ጥልቅ ሐሳብን የተሸከሙ ናቸው። እዚህ ነው ተወልዶ ያደጉ? አዎ እዚሁ ነው። ልጆች አሉት አሁን? አዎ። ስንት ልጆች ወልደዋል? አይ መውለድ ወደ 11 ወልጃለሁ። 11 ልጆች ወልደዋል? አዎ። 6 ድር ያሉ 4ቱ ገና በትምህርት ላይ ናቸው። እየተማሩ ነው? አዎ። እዛች አረፍ ይበሉና አዎ፣ በተቻለ እንግዲህ እንሞክራለን የምንገነዘባትን። እሺ። እንደው እድሜዎትን ያውቁታል? እድሜ በ35 ዓመተ ምህረት ሚያዝያ ማርያም በላይ ዘለቀ ሶማ ሲያዝ የተወለድኩት 1935። አዎ። ሳስበው አሁን 76 ይሆነኝ ይመስለኛል። መቼ ነው ግጥም የጀመሩት? እንደው በልጅነት ሆነ ያስታውሱታል? ሲጀምር እንግዲህ ኃይለ ሥላሴ ንጉሥ ኃይለ ሥላሴ እንደነበሩ በአጤ ኃይለ ሥላሴ ጊዜ እንደነበሩ ያለኝ ቁርቋሪ ነበረኝ። አባይ ከኢትዮጵያ ተኛው ተጎጃምና ተጎንደር መካከል ላይ ፈልቆ የወጣ ጎጃምን እያቀፈ የሚሄድ ውሃ ነው። ለጎጃም መገናኛ ሸዋ፣ ወለጋ፣ ጎንደር ድልድይ ተደልድሎለት ያላሳቡ ዘንዶ ይበላኛል ያለ አንዞ ይጠልፈኛል ያለ ያላሳቡ ይሸጋገራል። በወንዙ ላይ ድልድይ ተሰርቷል። ወደ ጎጃም መገናኛ ድልድይ ተሰርቶለት የኛ የወሎ ልጅ የፍየል አማዳ እየነፋን እየዘለን እየገባን እኩ ቀልጦ ይቀራል፣ እኩ ይወጣል። ምን ጊዜም የጎበዝ ገባር ሆነን እንኖራለን። ወሎ ወደ ጎጃም ሊሄድ ሲል ወደ ጎጃም ለመሻገር ድልድይ የለም ነበር። የታል እንኳን ወሎ ጎጃሞች ምስራቅ ጎጃም ወደ ወሎ ድንበር ያሉት በውሃ ይጠቃሉ፣ በውሃ ይጠቃሉ አብረውን ማለት ነው። ይሄ ቁርቋሪ ያለ። ስለዚህ በአባይ ላይ ተነስተው ነው ግጥም የጀመሩት? አዎ፣ መነሻ እዛ ነው፣ በአፄ ኃይለ ሥላሴ። አዎ፣ እዛ ነው የጀመርኩት። እንዴት ብሎ ታዲያ ለአባይ ነገሩት? ብሶትዎን እንዴት ገለጹ? በዛ ዘመን ብሶቴን ስነግረው የሸዋ ነጋዴ ጎጃም ሲሻገር፣ ወለጋም ባቅጣጫው ጎጃም ሲሻገር፣ የጎንደር ነጋዴ ጎጃም ሲሻገር በድልድይ ላይ ነው ሳይነካው ባህር ዘንዶ ይጠልፈኛል ባህር ያሰምጠኛል ብሎ አይሸበር ዘቅዝቆ ያታል የአባይን ባህር። ምን ነው ወሎ ብቻ ምን ነው እኛ ብቻ ሁለዜ በአማርያ በፍየል ሽልቻ አልኩት። እንደው ሲገጥሙ ግን ተከዝ ብለው ብቻውን ሲሆኑ ነው ሰው ጋር ሆኖ ሌሊት ተኝተው ነው? እንዴት ነው የሚፈልቅለው? በአንድ ቀን በሁለት ቀን አይገኝም። ወር 2 ወር ድረስ 3 ወር ድረስ የሚወስድብኝ ጊዜ አለ። አንድ ቀን በድንገት ይገኝልኛል። አንድ ጊዜ ደግሞ ስፈልገው አላገኘውም። እንዲህ ጻል ነገር ነው። አሁን ይቺ መሬት ካሳ ብሎ ቻይናችን ጎዳና በሰራባት መሬት ካሳ ብለው ጠሩኝ፣ ሊሰጡኝ ወጣሁ። እኔ ደግሞ ተወሰነ በኪስ የሚያዝ ነው መስሎኛል። አዎ፣ ኮረኮሬ እንዳይወስድብኝ ብዬ መርፌ እልፍል ቆልፍ ገዝቼ ወጣሁ። እዛ በደርስ እዛ ጠረጴዛ ላይ ቁጭ ቢያደርገው ምንድን ነው ይሄ አልኩ። ደብተር የወልጆች ደብተር መሰለኝ። ብር ነው አንሳ አገ ጨርቄን እንደቀለበት ዝል አድርግልኝ ኪስ ማይዘው እዚህ ላይ 70 ሺህ ነው እንደዚህ ነው። ጨርቄን እዚህ ላይ አደረኩና አይ በድላችሁኛል በደል ይናገራሉ አልኳቸው። እዛው አዎ ምንድነው በደል እንዴ? በጨርቄ ታቅፌ ብር እንደገለባ ተመከነ ሰላም አባይ ዳር ልገባ። ምንም ብትማሩ ዕውቀት ቢያጠልቃችሁ አንዳንድ ጊዜ እንኳን ስህተት አለቻችሁ። እንደ ብር ቁጥር እንዲያሰጣጣችሁ አህያ ይዘና አማዲያ ጭምር አለ ማለታችሁ። በአህያ ምጭነው እንደ በሸክም ትገለኝ አልኩት። የዘሳ እያነሳ ሽልማት የዛት ነው እንግዲህ ሽልማት በጣም ያገኘው 100 ብር 50 ብር እንደያሙ ይወጣ። በዛች በግጥም ምክንያት አዎ ተካሳ ተጨማሪ ብር በዛቹ ተካሳው በላይ ደግሞ ተጨማሪ ሽልማት አግኝቼ ገብቻለሁ። ዛሬ ገና ሰው ይስቃሉ።
ያ ብርሳ ባልቻው ብላብላሽ መሰጣቸው